መካከል በማበድና ባለማበድ መካከል በመሞትና በመትረፍ መሃል በደስታና በሐዘን መካከል በመገናኘትና በመለያየት አካፋይ ላይ መሰንቀር ወይ ጥሩን አልመረጥኩ አልያ መጥፎን የሁለቱም እሳት እየፈጀኝ ዛሬም ድረስ አለው። ሰው ደህና ናት ብሎ እንዳይቀርበኝ ወይ ለይቶላታል ብሎ እንዳይርቀኝ አጓጉል ሆኜ ቀረው። የሰዎች ፍቅር ወይም ጥላቻ ሳይሆን የውሸት ሐዘኔታቸው የማስመሰል ርህራሄያቸው ነው የተረፈኝ። በህይወቴ በጣም ደስተኛ ሴት ነበርኩ። እንዳሁኑ ከመሃል የቀረው አልነበርኩም። አንድ ጥግ መያዝን አውቅበት ነበር። ያኔ በራሴ ባይምሮዬ በልቤ የማዘዝ ሙሉ ስልጣን ነበረኝ። ይህ ስልጣን መቆየት የቻለው ግን ናትናኤል በህይወቴ እስኪመጣ ብቻ ነው። እሱን ካወቅኩ በኋላ ማንነቴ እንኳን ለሰዎች ለራሴም ጠፍቶኝ ነበር። ስሜን፣ ማንነቴን፣ ሰው መሆኔን ሁሉ የምወደው ከሱ ጋር ስሆን ነው። ብሌን፣ የኔ ብሌን እያለ ሲጠራኝ ሲያምርበት ቤተሰቦቼ ይህን ስም ስለሰጡኝ በልቤ ደጋግሜ መርቄያቸዋለሁ። እሱ የጠራው ስሜን ማንም ባያነሳው ምኞቴ ነው። እኔና ናቴ የተዋወቅነው በምሰራበት የመንግስት ተቋም ጉዳይ ሊያስጨርስ ሲመላለስ ነበር። መመላለሱ ስላሳዘነኝ ጉዳዩን ተከታትዬ እያስጨረስኩለት አንድ ሰው በመርዳት ካገኘሁት እርካታ ውጪ ምንም የተለየ ስሜት አልተሰማኝም ነበር። ለትብብርሽ ለምስጋና እንዲሆን ምሳ ካልጋበዝኩሽ አለ። ፍቃደኛ አልነበርኩም። የተለየ ነገር እንዳደረኩ ስላልተሰማኝ ምሳው ይገባኛል ብዬ አላሰብኩም። ጉዳዩን በማስጨርስበት ጊዜ የተለዋወጥነው ስልክ ግንኙነታችን ግላዊ ያደረገው። ከብዙ ጭቅጭቅ በኋላ አብረን ምሳ ልንበላ መስሪያ ቤት አካባቢ ያለ ሆቴል ተቀጣጠርን። ቦታው ላይ ቀድሜ የተገኘሁት እኔ ነበርኩ። ከ10-15 ደቂቃ በኋላ መጣ። ወደ ሆቴሉ ሲገባ ሞገሱ ቦታውን የተለየ ድባብ ሰጠው። ንጉስ አሽከሮችን አስከትሎ እንደሚሄደው አረማመዱ ኩራትና እርጋታ የሞላው ነው። ወንድ ነው። ትክክለኛ ሀበሻዊ ወንድ፣ እንደ አባቴ እንደ አያት አይነት ቆፍጠን ያለ ወንድ። አጠገቤ እንደደረሰ ቁጭ ባልኩበት ጉንጬን ሳመኝና ተቀመጠ። ፊቴ ስግል ተሰማኝ። ከፊቴ ጀምሮ እስከ ውስጥ እግሬ ድረስ ላባ ጠመቀኝ። ያደረኩት ክፍት ጫማ በላብ በረጠቡ እግሮቼ ሲሪስ ይታወቀኛል። ጭኖቼ ላይ ያስቀመጥኳቸውን እጆቼን አንስቶ ጠረጴዛ ላይ ከተቀመጠው ሶፍት ስቦ በላብ የተጨማለቁ እጆቼን ጠራረጋቸው። መደናበሬ በእጥፍ ጨመረ። ይሞቃል አይደል? ቆይ ታጥቤ ልምጣ ብዬ ወደ መጸዳጃ ቤት ሄድኩኝ። ፊቴን፣ እጆቼን፣ ደረቴን በውሃ ከደባበስኩ በኋላ የመጸዳጃ ቤቱ መስታወት ላይ አፈጠጥኩ። እርግጠኛ ነሽ ብሌን አልኩኝ ድምፄን ቀስ አድርጌ። ራሴው ለጠየቅኩት ጥያቄ ጭንቅላቴን በመነቅነቅ ያወንታ ምላሽ ሰጠው። ከዛች የምሳ